ሰላም ቤተሰቦች ዛሬ የምንመለከተው ሲድን በተመለከተ ነው። ያው ሲድ ከሲዩ ዋሌት ጋር አገናኙ በመባል ክራይቴሪያ ወጥቷል። ሲድ ኤር ድሮፕን እንዴት ነው ከሲዩ ዋሌት ጋር የምናገናኘው የሚለውን በመጀመሪያ ሲዩ ዋሌትን ፕሌይ ስቶር ላይ በመውረድ እንከፍታለን። ከዛ ሲዩ ዋሌትን ከሲድ ጋር እናገናኛለን ማለት ነው። ሲዩ ዋሌት የምትለው ይህን ይመስላል። እንነካታለን ማለት ነው። ልክ እንደነካ ነው በዚህ መሰረት ይከፍትልናል ማለት ነው ሲዩ ዋሌት። አሁን መጀመሪያ ማድረግ ያለብን ክሬት አካውንት የሚለውን ነው። ክሬት ኒው ፓስ ፍሬዝ የሚለውን እንነካለን። ሌላ አማራጮች ቢኖሩም ልክ በፍሬዝ ብንከፍት ነው አሪፍ። ፍሬዝ የምትለውን ምልክቷን እንነካታለን። ልክ ከነካናት በኋላ በዚህ መሰረት ያስገባናል። እንዲህ ብሎ ሲመጣልን የኮፒ ምልክት አለች። ከዚህ ጋር ደግሞ የሚያሳየንን ማለት ነው ፍሬዛችንን ማየት እንችላለን። እዚህ ይሄን ምልክቷን ስንነካተይ ከዚህ ላይ ደግሞ ልክ ፍሬዛችንን ኮፒ ማድረግ ነው ማለት ነው። ልክ ይሄን ፍሬዝ በጥንቃቄ ማስቀመጥ አለብን። በቀጣይ ሎጊን ሲለን መግባት የምንችል በዚህ ፍሬዝ ስለሆነ ኮፒ አድርገን በዚህ መሰረት እናስቀምጣለን ማለት ነው። እንዳይጠፋብን በጥንቃቄ እናስቀምጣለን። ከዛ ልክ እንደዚህ ከመጣን በኋላ ኔክስት የምትለው ምልክት ከታች እንነካታለን ማለት ነው። ኮፒ ማድረጋችንን በጥንቃቄ ማስቀመጣችንን ካረጋገጥን በኋላ በቀጣይ ሰዓት ቢጠይቀን መግባት የምንችል በዛ ፍሬዝ ስለሆነ በዚህ መሰረት ካስቀመጥን በኋላ ኔክስት እንላለን። ልክ እንደዚህ ሲመጣልን ይሄን ኦፍ ማድረግ እንችላለን። ኦፍ እናደርግና ልክ በዚህ መሰረት እንገባለን ማለት ነው። አሁን ዌልካም ቱ ሲዩ ዋሌት። ሲዩ ዋሌታችንን በዚህ መሰረት ክሬት እናደርጋለን ማለት ነው። ያው ዛሬ ሲዩ ዋሌት አከፋፈትንና ሲድን እንዴት ከሲዩ ዋሌት ጋር ማገናኘት እንዳለብን በዚህ መልኩ ልናይ ስለሆነ ይህን ይመስላል ሲዩ ዋሌታችን። ሲዩ ዋሌታችንን አሁን ክሬት አድርገናል። በመቀጠል ደግሞ የምንመለከተው እንዴት አድርገን ሲድን ማገናኘት እንችላለን ከሲዩ ዋሌት ጋር የሚለውን ነው በዚህ የምንመለከተው። እንግዲህ እንዴት አድርገን ነው ከሲድ ጋር የምናገናኘው? አፕ የምትለው ምልክት እንነካታለን። ካሉት ከታች ላይ አፕ የምትለው ምልክት እንነካታለን። ልክ እንደዚህ አፕ የሚለውን ምልክት ከነካን በኋላ ከላይ የሰርች ምልክቱን ከነካን በኋላ ልክ እንደዚህ ቴሌግራም ላይ ያስቀመጥኩት አለ። ቴሌግራም ላይ ሊንኩን ዲስክሪፕሽን ላይ ስለምታገኙታይ ልክ ኮፒ ታደርጉና ኮፒ ያደረጋችሁትን ከቴሌግራም ላይ በቀጥታ የሰርች ምልክቱን ካመጣችሁት ላይ ፔስት ታደርጉታላችሁ ተመልሳችሁ ማለት ነው። ቴሌግራም ቻናሌን ከታች ስለማስቀምጥላችሁ ከታች በመቀላቀል ልክ እንደዚህ ፔስት ትሉታላችሁ። ፔስት ካደረጋችሁ በኋላ ሰርች ምልክቱን ትነኩታላችሁ ማለት ነው። ሰርች ስታደርጉታይ የሰርች ምልክቷን ልክ ጎ የምትለውን ስትነኳታይ ልክ እንደዚህ ኢንተርፌሱ በዚህ መሰረት ይመጣልናል። ልክ እንደዚህ ብሎ ከመጣልን በኋላ ኮንቲኒው ዊዝ ከምትለው በበታች ያለችውን የቴሌግራም ምልክቷን ስንነካታይ ልክ እንደዚህ ይመጣልናል። ወደ ቴሌግራሙ ይወስደናል። ቴሌግራም ላይ ሲወስደን ኮኔክት የምናደርገው የሰራንበት ቴሌግራም ላይ ነው የሚወስደን። ቦቱ ላይ ይመጣልናል። ስታርት እንለዋለን። ሎጊን የምትለውን እንነካታለን ማለት ነው። ሎጊን የምትለውን እንነካታለን። ሎጊን የምትለውን ስንነካ ሰክሰስፉል ይለናል ማለት ነው። ልክ እንደዚህ እንዳለን ወደ ሲዩ ዋሌት ወደሚለው እንመለሳለን። ኮኔክት አድርገነዋል። በቀጥታ ልክ እንደዚህ አፕሊኬሽኑ ላይ ስንመጣ በዚህ መሰረት ኮኔክት እንደሆነ የዋሌታችሁን ፍሬዝ ከታች ላይ የሚያስቀምጥላችኋል። ስለዚህ አሁን ምንድነው የምናደርገው? ዋሌታችሁን አስቀምጦላችኋል። አሁን ደግሞ የቶን ዋሌታችሁን ሲያስቀምጥልን እኛ ደግሞ ምንድነው የምናደርግ? ኮኔክት ሲዩ ዋሌት ጋር ከሲዩ ዋሌት ጋር እንዴት አድርገን ማገናኘት አለብን የሚለውን ነው የምናደርግ። ልክ ኮኔክት ሲዩ ዋሌት የምትለውን እንነካታለን ማለት ነው። ከቶን ዋሌታችን ሊንክ በበላይ ገጥ ያለችውን ኮኔክት ሲዩ ዋሌት የምትለውን ስንነካት ልክ እንደዚህ ሲዩ ዋሌት የሚል ይመጣል። ሲዩ ዋሌት የሚለውን እንነካዋለን። አሁን በድጋሚ ልክ እንደዚህ ሲመጣልን ከታቹ ላይ ኮኔክት የሚል ፓርት ይመጣልናል። ኮኔክት የሚለውን እንነካለን። አሁንም ኮንፊርም እንላለን። ኮኔክት ያለውን ኮንፊርም እንለዋለን። ሳይን እንለዋለን ከታቹ ላይ ማለት ነው። ታች ላይ ሳይን የምትል ምልክት አለች። ሳይን ካደረግን በኋላ በዚህ መልኩ ኮኔክትድ የሚል ይመጣልናል ማለት ነው። ሲዩ ዋሌታችንም ቴሌግራማችንንም ከሲዩ ዋሌት ጋር ኮኔክት እናደርጋለን። በዚህ መሰረት ሁለቱ ኮኔክትድ ይሆናል። ቀደም ብለን ስናየው መጀመሪያ ላይ ቴሌግራማችን ኮኔክት አድርገን ነበረ። ኮኔክት ሲዩ ዋሌት የሚል ነበረ። ኮኔክት ሲዩ ዋሌት አድርገናል ማለት ነው። በጣም ቀላል ነው። በዚህ መሰረት አገናኙታይ። እንደዚህ ልናገናኝበት የቻልነው ክራይቴሪያው ስለሆነ ነው። እንዲሰጠን ግዴታ ኮኔክት ማድረግ አለብን ስንሰራ የነበረው ልጆች። በዚህ መሰረት ነው። ቴንኪዩ። ከተመቻችሁ ላይክ ኤንድ ሰብስክራይብ አድርጉት። ባይ ባይ።